ሰላም ሰላም ጓደኞቼ፣ ዛሬ እስኪ አንድ ላይ ጥብስ ፍርፍር እንስራ። እንደምታዩት መጥበሻችንን አጋልን፣ ትንሽዬ ዘይት ጨመርን። እዚህ ጋር ስጋችንን እንጨምራለን። ዛሬ እኔ የምሰራውን ሬሲፒ ተጠቅማችሁ ጥብስ ፍርፍር ሰርታችሁ ካልተመቻችሁ፣ ካልጣፈጣችሁ እኔ እቀጣለሁ። በጣም ነው የምትወዱት። በጣም ነው የሚጣፍጠው። ሰርታችሁ ሞክሩትና ኮሜንት ካላችሁ ኮሜንት መስጫው ጋር አስቀምጡልኝ። ካልወደዳችሁትም እንደዛው። እኔ በጣም ነው የወደድኩት። ምግብ መስራት በጣም ነው የምወደው እና በምግብ ኮንቴንት መስራት እፈልጋለሁኝ። በዛ አጋጣሚ አበረታቱኝ፣ ሰብስክራይብ አድርጉኝ፣ ኮሜንት ሼር አድርጉልኝ። አመሰግናለሁ። እንደምታዩት በዚህ መልኩ እንጠብሰዋለን ማለት ነው። እውነት ለመናገር የመጥበሱ ፕሮሰስ ትንሽዬ ጊዜ ይፈልጋል። ከት እያረኩ ነው ማሳያችሁ። እንደምታዩት እዚህ ጋር ትንሽ በሰልም ብሏል። በዛ ላይ ትንሽዬ ውሃም አውጥቷል። ውሃው በደንብ ምጥጥ እስኪል መጠበቅ አለብን። ድርቅ ነገር ማለት አለበት ስጋው። ልክ በምታዩት መልኩ ከሆነ ስቲል ሬዲ አይደለም። እዚህ ጋር ሬዲ ሆኗል፣ ግን የስልኬ ላይቱ ጠፍቶ ነበር፣ አላየሁትም። እና ስታዩት እንደዚህ ጠቅሮ ስታዩት እንዳደነግጡ፣ የእውነት እንደዚህ አልጠቆረም። እዚህ ጋር ያያችሁት ልክ መብራቱ ሲበራ የስልኬ ቼክ ሳደርገው መብራቱ አልነበረም እና ቼክ ሳደርገው እንደዚህ ሆነ። ጥብስ ነገር ብሏል፣ ግን እንደ ቅድሙ ጥቁር አልነበረም። እዚህ ጋር እንደምታዩት ነው፣ ተጠብሷል በደንብ፣ ግን እንደ ቅድሙ በጣም ጥቁር አልነበረም። ሽንኩርት ጨምሬያለሁኝ። ሽንኩርት በዛ ነው ያደረኩት። እኔ ሽንኩርት በጣም ነው የምወደው፣ ትንሽ አብዝቻለሁኝ። እናንተ ግን በምትወዱት በምትፈልጉት መጠን መጨመር ትችላላችሁ። ሽንኩርት ማትወዱ የተፈጨ ወይም ዱቄቱን መጠቀም ትችላላችሁ። እኔ ሽንኩርት በጣም ነው የምወደው፣ ለዛ ነው የበዛው። እና ይሄ የምታዩት ምግብ ለሁለት ሰው የሚበቃ ምግብ ነው እና እናንተ በምትፈልጉት መልኩ በምትፈልጉት መጠን መልኩ ማድረግ ትችላላችሁ ማለት ነው። ይሄ ግን ለሁለት ሰው በቃ በቂ ነው፣ ከበቂ በላይ ነው። እንደምታዩት ትንሽ ሽንኩርቱ ጠበስ እስኪል መጠበቅ አለብን። እዚህ ጋር ሽንኩርታችን ተጠብሰዋል፣ ድክም ነገር ብሏል ማለት ነው። ሽንኩርታችን በሰል ሲል ቅቤ ትንሽ ጨመርን። ለጋ ቅቤ ነው የጨመርነው። አብሮ ጥብስ ሲል ቆንጆ ጣዕም ነው የሚሰጠው ቅቤው። ሽንኩርታችን እዚህ ጋር ትንሽዬ ደከም ነገር እያለ ነው። አይ ቲንክ ሽንኩርቴን ትንሽ ተለቅ ብሏል። እዚህ ጋር ቲማቲም ጨምሬያለሁኝ። እኔ ቲማቲም እውነት ለመናገር ጣዕሙን ነው እንጂ እንደዚህ ፈጦ ምናምን ሳይሆን ብዙ አልወደውም እና ቲማቲም በደንብ ነው የምጠቀመው፣ ግን ብዙ ጊዜ ፈጭቼ ነው የምጠቀመው። እዚህ ጋር ግን ግዴታ በቃ ስለሚያጣፍጠው ነው የጨመርኩት እና በቃ ሞር እንደዚህ ፍጥጥ ከሚል ድክም ያለ ቲማቲም ነው የምወደው። አልወድም ቲማቲም ብዙም። እዚህ ጋር እንደምታዩት ቲማቲማችንም ድክም ብሏል። እዚህ ጋር የተጠቀምኳቸው ቁንዶ በርበሬ፣ ኮረሪማና የሮዝመሪ የተፈጨ ሮዝመሪ ትንሽ እየተጠቀምያለሁኝ ማለት ነው። ሮዝመሪ በተለይ እንዳትረሱ፣ በጣም ነው የሚያጣፍጠው። በዛ ላይ ሽታው በጣም ነው ደስ የሚለው። በአጠቃላይ ሮዝመሪ በቃ ጌም ቼንጀር ነው። በጣም ስፔሻሊ የሆነ ስጋ ነክ ነገር ስትሰሩ ሮዝመሪ ተጠቀሙ።
በጣም ነው ለሽታውም ለጣዕሙም በጣም አሪፍ ነው። እና እንደዚህ በምታዩት መልኩ ጥብሳችን ሬዲ ከሆነ በኋላ የፈላ ውሃ ነው የተጠቀምኩት። ምን ጊዜ ስጋ ነገር ስትሰሩ የፈላ ውሃ ተጠቀሙ። ያው እንደምታውቁት የፈላ ውሃ ከተጠቀምን ስጋችንን በቀላሉ ለማኘክ ያገዘናል ማለት ነው። እዚህ ጋር ግን ቀዝቃዛ ውሃ ብጠቀም ትንሽ ለማኘክ የሚያስቸግር ስጋ አረጋዋለሁ ማለት ነው። እንደዛ እንዳይሆን ነው። ያው በምታዩት መልኩ ውሃዬን ጨምሬያለሁኝ። እኔ ትንሽ ረጠብ ያለ ፍርፍር ነው የምወደው ማለት ነው። ደረቅ ሲል ትንሽ ያስቸግረኛል እና እንደ ራሴ ነው እየሰራሁት ያለሁት። እናንተ እንደምትወዱት አድርጋችሁ ስሩ። እዚህ ጋር ጨው እጄ ጋር ብዙ መሰለ። አይ ቲንክ ካሜራው ቀረብ ስላለ ነው፣ ግን በቂ ነው በቃ። እና ጨው በምትፈልጉት መልኩ መጨመር ትችላላችሁ እናንተ። ጨው ጨምሬያለሁ እዚህ ጋር ቃሪያ ጨመርኩኝ። ቃሪያውን ከነፍሬው ነው የጨመርኩት ማለት ነው፣ ትንሽ ቃጠል እንዲያደርግ። እናንተ ግን ካልፈለጋችሁ ፍሬውን አውጥታችሁ መጨመር ትችላላችሁ። ፕላስ ልጆችም ካሉ ሊያቃጥላቸው ስለሚችል ያው እናንተ እነሱንም በማሰብ መስራት ትችላላችሁ ማለት ነው። እዚህ ጋር እርድ ጨምሬያለሁኝ። እኔ አክቹዋሊ እርድ አብሮ ሲበስል ነበር የምወደው፣ ግን እዚህ ጋር ጥብሱ ጋር ምንም ጋር ማስገባት ስለማልችል ነው ላዩ ላይ እየጨመርኩት ያለሁት። አክቹዋሊ ትንሽ ነው ያደረኩት ከለሩን ዲሳይድ እንዲያደርግ ነው እንጂ ብዙም አላረኩትም። እዚህ ጋር ነጭ ሽንኩርት የተፈጨና ዝንጅብል አንድ ላይ ጨምሬያለሁኝ። ነጭ ሽንኩርትና ዝንጅብል ፍሬሹን ነው የምወደው። ለበዓል ስራ እንዳይበዛ ብዬ ያስቀመጥኩት ነበረ ፍሪጅ ውስጥ። አይ ቲንክ እያለቀ ስለሆነ ነው መሰለኝ፣ ኦልሞስት ስላለቀ ነው መሰለኝ። የሆነ ቀጠን ነገር አለ እና ሞር እናንተ ፍሬሹን ብትጠቀሙት ይመረጣል። እንደምታዩት አዋህጃለሁኝ። ነጭ ሽንኩርቱና ቃሪያው በደንብ ካዋሃድ ነው በኋላ ምድጃዬን አጥፍቼዋለሁኝ። ከዛ እንጀራችንን በዚህ መልኩ ቆርጠን እንጨምራለን ማለት ነው። ያው እኔ እንዳልኳችሁ ትንሽ እሳቱን ብጨምረው ኖሮ እንጀራውን ትንሽ ደረቅ ያደርግብኛል። ለዛ ብዬ ነው ምድጃውን ያጠፋሁት ማለት ነው። በምታዩት መልኩ እንጀራችንን እየጨመርን እናዋህደዋለን ማለት ነው። እንጀራችንን ከጨመርን በኋላ ፍርፍር እኔ ሁሌም ማለት ነው እንደዚህ በቃ እንደዚህ በአይኑ እንደዚህ እንዲቀርብልኝ ነው የምፈልገውና ሁሌም ያንን ስለምፈልግ ነው መሰለኝ የሆነ ቁርስርስ ይልብኛል እንጀራውና ሁሌም ነው የምናደደው። እና እንደምታዩት እንደዚህ ተጠንቅቄ እንኳን ይቆራረስብኛል። እና ጓደኞቼ እስኪ ይሄንን ፍርፍር ስሩና ኮሜንት አድርጉኝ፣ እጠብቃለሁኝ ኮሜንታችሁን። በጣም ነው የሚጣፍጠው፣ በእውነት ሞክሩት። በጣም ነው በቃ የሬስቶራንት ፍርፍር፣ የሼፍ ፍርፍር ለምን ነው የምትሉት? ሞክሩትና ኮሜንት አድርጉልኝ። ትንሽ ከለሩ አሁን ትንሽ ነው የጨመርኩበት እርዱን፣ ግን ስቲል ትንሽዬ ያለው ነገር ሆኗል። የሌሎች ቅመሞች ከለርም ስላለ ትንሽ ብዙም አይደለም። አትሊስት ግን ቢጫ ለመሆን ሞክሯል ፍርፍራችን ማለት ነው። በጣም ነው የሚጣፍጠው። መጨረሻ ላይ እንዴት እንዳቀረብኩት አልቀረጽኩትም፣ ረስቼው። እንደነገርኳችሁ ለዩቲዩብ አዲስ ስለሆንኩ ነው። አበረታቱኝ ጓደኞቼ፣ ሞክሩት። እና እያንዳንዱን ነገር በዲቴል ለመናገር ሞክሬያለሁ። ያው እንደ ጨው፣ ቂቤና ሽንኩርት የመሳሰሉት ነገሮች ከጤናችን አንጻር እናንተ መጠቀም ትችላላችሁ በምትፈልጉት። ይሄው መጨረሻ ሪዛልቱ ይሄን ይመስላል። ሞክሩት፣ ትወዱታላችሁ። ቴንኪዩ